የሴኔካን አንድ ምርጥ አባባል ልንገራችሁ። ምን ይላል መሰላችሁ? ሁማን ቢንግ ሰፈር ፍሮም ኢማጂኔሽን ራዘርዛን ሪያሊቲ ይላል። ምን ማለት ነው? የሰው ልጆች ከእውነታው ይልቅ በምናባቸው ይሰቃያሉ ይላል። ይህ ማለት እውነታው ሳይሆን አእምሯቸውን እያሰቃያቸው ያለው ማለት ነው። ስለዚህ አእምሯችን ምንድን ነው የሚያደርገው? ትንሽዬ ነገር ሁላ ብትፈጠር ያንን ነገር በጣም አግዝፎ ነው የሚያየው እና ብዙ ነገር እንደሚደርስብን ያሳምነናል። ድሮ ላይ ፕሬዘንቴሽን ሲኖር ያ ብዙ ሀሳቦች እንደሚመጡ ግልጽ ነው አይደለ? አስተማሪው ውጤታችንን ፌል ሲያደርግ፣ ተማሪ ሲስቅብን ያለውን ነገር እና ብዙ ነገሮችን እየነገረን ያሳምነናል። ግን ያ ነገሮች እኮ ገና አልተፈጠሩም አይደል? እውነት አልነበሩም። እናም ደግሞ ለነገሮች ራሱ ትርጉም የሚሰጠው ከዚህ በፊት እንዳጋጠመው ነው እንጂ እውነታን ለይቶ አይደለም ማለት ነው። ስለዚህ ሁልጊዜ እስቲ ቆም ብለን እናስብ። የምናስበው ሀሳብ እውነት ነው ወይስ አእምሯችን እየዋሸን ሊሆን ይችላል ብለን ቆም ብለን ማሰብ አለብን ማለት ነው። ስለዚህ ውሳኔ ራሱ ከመወሰናችን በፊት ነገሮችን በደንብ ማሰላሰል አለብን። ሁልጊዜ ሪዝኒንግ ማይንዳችሁን ተጠቀሙ። በስሜት የምታስቡ ከሆነ ሁልጊዜ ትሳሳታላችሁ ማለት ነው። እመኑኝ። አመሰግናለሁ።